ሰላም ሰላም። ዛሬ የማሳያችሁ አይብና ጎመን እንደ ሀገራችን ራሱ ሳይሆን ያው ፈጠን ወይም ደግሞ ቀለል በሚል መልኩ ነው። እንደዚህ እርጎ በዚህ መልኩ ናቹራል የሆነ እርጎ ገዝቼ ከሱፐር ማርኬት በዚህ መልኩ ቀቀልኩት ማለት ነው። መጀመሪያ ላይ እሳቱን በጣም ከፍ ባለ እንዲፍለቀለቅ እናደርገዋለን። እንደዚህ በደንብ እንቀላቅለውና ልክ በደንብ ሲንተከተክ መልሰን ከድነን በጣም ዝቅ ባለ እሳት ለአንድ ለ20 ደቂቃ የሚያክል በጣም አነስተኛ በሆነ እሳት ማለት ነው እናመስለዋለን። እዚህ ጋር ደግሞ በጎን እንደምታዩት ትንሽ ሽንኩርት አድርጌ ከትንሽ ጨው ጋር በደንብ ሽንኩርቱ እንዲበስል ነው ጨው ያደረኩት። በጎን ለጎመኑ እያዘጋጀሁኝ ነው። እኔ በፍላጎት ነው ትንሽዬ ዘይት ጨመርኩበት፣ ጠብን ያደረኩት። ይሄ ደግሞ ስፒናች የሚባለው በጣም ሙትት የሚለው የፈረንጆቹ ጎመን ነው እና ትንሽ ነው በቃ ሙትት ነው የሚለው ወዲያው ብዙም ሳይበስል ማለት ነው። እንደምታዩት ይሄው እንደምታዩት ቅድም ሞልቶ የነበረው እንደዚህ ያነሰ ትንሽዬ ነጭ ሽንኩርት ይሄን በፍላጎቴ ነው ያደረኩት እና እዚህ ጋር መሀሉን ክፍተት ያደረኩት ፈሳሽነት ስላለው ፈሳሹ ምጥጥ እንዲል ያደርገዋል። እንደዚህ ክፍት ክፍት አድርጉትና ውሃው ወደ መሀል ይመጣል። እዚህ ጋር ቅቤ ያደረኩበት የሀገራችን ቅቤ ሚጥሚጣ አደረኩኝ እና አንድ ላይ ቀልጦ በዚህ መልኩ ያው ይሄው አይቡን ደግሞ መጨረሻ ላይ ጨመርኩት ማለት ነው። እና መክተፍ መጭመቅ ሳያስፈልገን ጊዜም ሳናቃጥል ቶሎ የሚደርስልን በቀላሉ በተለይ ጊዜ የሌለው ሰው በጣም አሪፍ ነው ማለት ነው። ሰርታችሁ ተጠቀሙ። እርግጠኛ ነኝ ትወዱታላችሁ። አመሰግናለሁ።